ላስጀምረዋል። አንቺ ነሽ አንጉ የጠራሽው? አንተ ነሽ ሾፌሩ? አዎ። ምን ነው እግረኛውኝ የምቀር መስሎሽ ነበር አይደል? አንተ ለምንድነው ማተይ በሄድኩበት መቀመጫ የምታሰጠኝ? ለምን? በይ መቀመጫ እንኳን ያሳጣሽ ፈጣሪ ነው። በእኔ አታሳቢ። ያኔም ቢሆን ሞራልሽ እንዳይነካ ብዬ ነው እንጂ እቺ መቀመጫ ሆና ለሁለት ተከፈለች እያልኩ ሁሌ ነበር ገረሜ ነበር። አዎ ብለሽ እንት ቤት ከመቀመጫዎች ምን ይታያል? ሆነም ቀረ ነው ብዙ ፈላጊ ያለኝ ሰው ነው። ኧረ ተይ ከቤት ጠፍተሽ ነው ይፈልጉሽ። ቆይ ምን አድርጊ ነው የምትለኝ? ልውረድልህ? ወራጂ ግን ከወረድሽ ይቆጭሻል። ለምን? ስጦታ ሰጥቻታለሁ። ባለፈው እኮ የውስጥ ልብስ ስጦታውን ተቀበለችኝና አንተ ጅል ነህ ብላ አባረረች። ስጦታውን ተቀበለች ጅል ነህ ምናምን። እኔ እንዳልይዛት ያዛት ና አንቺ የዚህ ፍቅር ያገለ ምን ማትቀበዩ ስጦታ ሰጥሽ አይደል እንዴ? ምን ነበር የሰጣት? የውስጥ ልብስ ተቀዶባታል። አልተቀደደባትም በሚለው አርቆ ባስበው በሰጠሽ እንደዚህ ይገባዋል ይሄ ልጅ። ይኸውልህ መስመርን አትላፍሺ። ለወንድሜ ነው የምናግርልህ። ማንዳም ታውቂያለሽ፣ ብሩስ ልጅ ታውቂያለሽ። ምንም ነገር አይፈሩም። እኔ ደግሞ ከልጅነቴ ጀምሮ ፌሮ ሳጣ የሚያደጉ ልጅ ነኝ። ይሄ ወንድሜ ነው መጥዩ ለሀብታም ያጎበድድ ወንድምሽ ደግሞ ነገሩ ምንም ነገር አልፈረውምሽ። እሱም ለሀብታም ያጎበድድ አጎብዳጅ ነው። አንቺም የሰጠሽን ፓንት ለብሰሽ መሸፈጥሽ ሌባ ነሽ። ጠጉሩ ነው ምላጭልሽ በባጩ ትላጫለሽ። እሺ አይዞሽ እኔ ካበል በእናትህ አንተ ሌላ ትከራከርኩላ እንዴ? ዞር በሉልኝ በእናታችሁ። ለራሴ ሩቅ መንገድ ነው የምሄደው። ብር ተርፎ ነው የምትሰጠው? ስለጠየቁኝ ነው። የጠየቀ ሁሉ ትሰጣለህ ማለት ነው? ካለኝ እሰጣለሁ። ድም የሰጣቸው እኮ ቁጭ ብሎ ቁማር ሲጮቱ ነበር። መብታቸው ነው። ካንተ ተቀብለው ወይ ልጠጡ ነው ወይ ቁማር ሊጮቱበት ነው። ከኔ ካለፈ ብሩ የኔ አይደለም። ባቢ 200 ብር ይዘሃል? የለውም። ለምንሽ ነው? በ16 ሚሊዮን ልንገባ ነው። ጭራሽ ባንተ ብር ኮንሰርት ይገባል? መፍረድ ማወቅ አይደለም መገመትም ልክ አይሆንም። ካልተረዳሻቸው አትፍረጂባቸው። እኔ ፊት አልሰጥም፣ አይጠይቁኝም። ልብ የማይታይ ፊት ነው። ፊትም የልብ መስተዋት ነው። ልብ ያሰበውን ፊት ያሳያል። የማይጠይቁሽ ልብሽ ስለማይሰጥ እንጂ ፊት ነስተሻቸው አይደለም። በ16 ምን አለ አባት ይህ ማንነታችሁ ነው፣ መዳኛችሁም ጭምር። እንኳን ለዚህ ታላቅ ቀን አደረሳችሁ። ይህ ቀን ማለት ለቤተሰባችሁ፣ ለሃይማኖታችሁ እንዲሁም ለመንደራችሁ ደጀን መሆናችሁን የምታሳዩበት ታላቅ ቀን ነው። ከእናንተ መሃል ለቤተሰቡ መከታ፣ ለሃይማኖቱ ጋሻ፣ ለታናናሾቹ መሸሸጊያ መሆን የማይፈልግ አለ? ጥያቄ ቀጥል። ይሄ ጨርቅ እስከ መቼ ነው አይናችን ላይ የሚቆዩ? እስከ ድል ማግስት። ይሄ ጨርቅ ተራ ጨርቅ አይደለም። በማየ መድን የራስህ በምትሄድበት ሁሉ የሚጠብቃችሁ፣ ከክፉ ነገር ሁሉ የሚጠብቃችሁ። አስታውሱ፣
ይህንን ጨርቅ ካይናችሁ አንገታችሁ በወለቀ ቅጽበት ያበቃላችኋል። የድል ማግስት መቼ ነው? ከፊታችሁ የተጋረጡትን አረሞች ነቅላችሁ የምትጥሉበት ቀን። እናንተም ከኛ ጋር ሆናችሁ ትፋለማላችሁ። እንፋለማለን። ግን ነገ እኛ ስናልፍ ቄ የማያስደፍር ትውልድ የማያሳፍር ሃይማኖቱን የሚጠብቅ የራሱን ደማቅ ድል የሚጽፍ እንደኛ ባለው አሮጌ ምርኩዝ የማይደገፍ ጀግና ትውልድ መኖሩን የምናይበት ታላቅ ቀን ስለሆነ ሜዳውንም ፈረሱንም ለአዲሱ ትውልድ ለቅናል። እስኪ ስለ ጠላቶቻችን ንገረን። ለዘመናት በአይነ ቁራኛ ስንተያይ ኖርን። በመንገዳችን ላይ እንደ ጋሬጣ የተሰገሰጉ የኛ ውድቀት የሚያስደስታቸው ሆነው ለዘመናት ኖር። አሁን ግን እነዚህን የዘመናት ጠላቶቻችሁን ሂዱና ድል አድርጓቸው። መጡ። እናንተ በዚህ እኔ በታች ቀርማችሁ ልጥል ተኩስ ግን እኔ ወደድኩ። ደግሞም ከመሸነቅኩ ጀንበር ከጠለቀች አይኔ ተገለጠ። ምንድነው አይኔን ጋረደ? ለካ የሱ መኖር ነበር ይኔ። በተውሶ አይን እየተያየ አንዳችን ለአንዳችን እንቅፋት ለመሆን ድንጋይ ስንፈነቅል ጠጠር ስንጥል ነበር የቆየነው። እኔ እንጃ ብቻ ሁላችንም የኋሊት እየተጓዝን ነበር። እኔም ከረፈደ ማየት ጀመርኩና የጸጸት ሙሽራ ሆንኩ። እኔስ ለእናቴ ልጅ፣ ለእህቴ ወንድም፣ ለሚስቴ ባል፣ ለልጄም ደግሞ አባት። እሱስ አንድ ቃታ ስንት